ይህችን ቤተክርስቲያን በጣም ልዩ የሚያደርጋት ዓርብ ላይ መኖሯ። ሁሉ ጊዜ እዚህ ዓርብ ላይ ናት ፖዝ የተደረገችው። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። በልቡ ደስታ ቀን የምንማርበት ርዕሳችን ነው። መኃልየ መኃልይ ዘሰሎሞን ከመዝሙር ሁሉ የበለጠ የሶሎሞን መዝሙር ማለት ነው። ሊቃውንተ ቤተ ክርስቲያን ይህንን መኃልየ መኃልይ ዘሰሎሞን ከመዝሙር ሁሉ የበለጠ የሶሎሞን መዝሙር የሚለውን መጽሐፍ በብዙ መንገድ ይተረጉሙታል። እኔ ዛሬ አጠር አድርጌ የማቀርብላችሁ ርዕሴ በልቡ ደስታ ቀን የሚለውን የምታገኙት በዚሁ መጽሐፍ ምዕራፍ 3 ቁጥር 11 ላይ ነው። እናንተ የጽዮን ቆነጃጅት ውጡ፣ እናቱ በሰርጉ ቀንና በልቡ ደስታ ቀን ያደረገችለትን አክሊል ደፍቶ ንጉሥ ሰሎሞንን ታዩ ዘንድ ኑ እዩ ይላል። መኃልየ መኃልይ ዘሰሎሞን አንደኛ በእግዚአብሔርና በቤተ እስራኤል መካከል ባለው ፍቅር ይተረጎማል። መኃልየ መኃልይ ዘሰሎሞን ሁለተኛ በክርስቶስና በቤተ ክርስቲያን መካከል በክርስቶስና በክርስቲያኖች መካከል ባለው ፍቅር ይተረጎማል። ሶስተኛ እግዚአብሔርን በምትፈልግ በአንዲት ነፍስ በአንዲት ምእመንና በእግዚአብሔር ፍቅር መካከል ባለው መፈላለግ ይተረጉሙታል። አራተኛ በተወደደች በእመቤታችን በቅድስት ድንግል ማርያምና በተወዳጅ ልጇ በክርስቶስ መካከል ባለው ፍቅር ዝምድና ይተረጉሙታል። አምስተኛ እግዚአብሔርን በቁርጥ ሕሊና በሚያገለግሉ አገልጋዮችና ባሮችና በእግዚአብሔር መካከል ባለው ፍቅር ይተረጉሙታል። እኔ ዛሬ በልቡ ደስታ ቀን በሚለው በክርስቶስና በቤተ ክርስቲያን በክርስቶስና በእኔና በእናንተ በምእመናን መካከል ባለው ፍቅር የሚያስቀምጡትን ጥቂት አሰማችኋለሁ። በልቡ የደስታ ቀን የተባለው ስሙ ለንጉሥ ሰሎሞን ሲሆን ፍጻሜው ግን ሰላማዊ ተብሎ ለሚነገርለት ንጉሥም አምላክም ለሆነው ፍጻሜው ለክርስቶስ የተነገረለት ቃል ነው። ንጉሥ ሰሎሞን በብዙዎች የተወደደ እንደሆነ ንጉሡ ኢየሱስ ክርስቶስ በብዙዎች የሚወደድ በብዙዎች የሚፈቀር ነውና ኑ ውጡ ብሎ ጥሪ ያቀርባል። ንጉሥ ሰሎሞን አክሊል ደፍቶ በዙፋኑ ተቀምጦ እንደታየ የክርስቶስ አክሊል የሾህ አክሊል ደፍቶ እንደ ሶሎሞን በወርቅ ዙፋኖች በሊባኖስ ዝግባ በተሰሩ ዙፋኖች ተቀምጦ ሳይሆን እርጥብ መስቀል ዙፋን አድርጎ እናንት ምእመናን ኑና ውጡና በልቡ ደስታ ቀን በሰርጉ ቀን ኑና እዩት የሚል ጥሪ ነው የሚያቀርበው።
ይሄ የሰርጉ ቀን ምንድን ነው ወገኖቼ? ወንጌል በመጽሐፍ ቅዱሳችን በሰርግ ተጀምሮ በሰርግ ነው የተጠናቀቀው። የተጀመረው ሰርግ ቃና ዘገሊላ ነው። የተፈጸመው ሰርግ ደግሞ ቀራንዮ ላይ ነው ወገኖቼ። የልቡ ደስታ ቀን የተባለው የክርስቶስ የሰርጉ ቀን ቀራንዮ ላይ የተሞሸረ ዕለት ነው። እሱን ነው በዚህ የሰርጉ ቀን እናንት ምእመናን ኑና እዩት ተብሎ የተጠቀሰው። ለዚህ ነው ይሄ ቀራንዮ የሰርግ ቤት ተብሎ የሚጠቀሰው ወገኖቼ። በዚያ በቃና ዘገሊላ ሰርግ ቤት ውሃውን ወይን ነው ያደረገው። በዚህ በቀራንዮ ሰርግ ቤት ግን እንደ መጀመሪያው ሰርግ ቤት ውሃውን ወይን አይደለም ያደረገው። የተወደዳችሁ ክርስቲያኖች፣ ወይኑን ነው ደም አድርጎ በቀራንዮ ላይ የሰጠው። በዚያ በመጀመሪያው በቃና ዘገሊላ ሰርግ ቤት የእናቱ ልመና፣ የእናቱ ጥያቄ ወደ አደባባይ ተልኮ ነው ያወጣው። በዚያ በቀራንዮ ሰርግ ቤት ግን የተወደዳችሁ ክርስቲያኖች ወደ መስቀል ነው ያወጣው። ዓለምን ሁሉ ወደ ማዳን ያደረሰው የአባቱ ፈቃድ ነው የሆነው። በዚያ በመጀመሪያው ሰርግ ቤት በቃና ዘገሊላ መጀመሪያ መናኛውን እዚህ ግባ ማይባለውን ወይን ነው ያየነው። ኋላም ጣፋጭ የሆነውን ወይን ነው ክርስቶስ በቃና ዘገሊላ ያሳየው። በቀራንዮስ በዚያ በልቡ የደስታ ቀንስ በዚያ ሰርግ ቤትስ ካላችሁኝ፣ በሰርጉ ቀንስ ካላችሁኝ፣ መጀመሪያ ደስ የማያሰኘውን ሕማሙን አሳየን። መናኛ እንደሆነ ወይ የሚያሳዝነውን መከራ አሳየን። ኋላ ቆየት ብሎ ጣፋጭ ወይንን በቃና ዘገሊላ እንዳቀመሳቸው፣ ኋላም ቆየት ብሎ መራራ የሆነውን ወይን ካስጎነጨ በኋላ ሕማሙ፣ መከራው፣ ስቃዩ ካሳየው በኋላ ጣፋጭ የሆነውን ትንሣኤውን አቀመሰናል። በዚያ በመጀመሪያው በቃና ዘገሊላ ሰርግ ቤት በዚያ የኢየሱስም እናት በዚያ ነበረች ተብሎ ተጽፎ ነበረ። በዚያ በቀራንዮ በሁለተኛውም ሰርግ ቤት የኢየሱስ እናት ድንግል ማርያም በዚያም ሰርግ ቤት አጠገቡ ነበረች። ለዚህ ነው ወንጌል፣ ለዚህ ነው የእግዚአብሔር ማዳን በሰርግ ተጀምሮ በሰርግ ነው ያበቃው ያልኳችሁ። ቅድስት ቤተ ክርስቲያናችን በዘውትር ቅዳሴዋ ሁል ጊዜ ሰርግ ቤት ነው ያለችው። በቅዳሴያችን እንዲህ ተብሎ ተጽፏል። መኑ ዘርአ መራዊ ዘይጠብ ሥጋሁ በጊዜ ከብካቡ። በሰርጉ ጊዜ ሥጋውን ቆርሶ ያበላ፣ በሰርጉ ጊዜ ደሙን አፍሶ ያረካ እንዲህ ያለ ሙሽራ ማን ነው ያየ እያለች ትጮኻለች ቤተ ክርስቲያን። ሙሽራዬ ትለዋለች ኦርቶዶክሳውያን። ይህቺ ቤተ ክርስቲያን ሁል ጊዜ ሰርግ ቤት ናት። ሥጋውን ትቆርሳለች፣ ደሙን ታፈሳለች። ትዝታ ላይ አይደለች። አንዳንዶች ትዝታ ላይ ናቸው፣ ሚሞሪ ላይ ናቸው። አንዳንዶች መታሰቢያ ላይ ብቻ ናቸው። እኛ ግን ሁል ጊዜ ዓርብ ላይ ነን። የሰርጉ ቀን
ወደ ኋላ ዓርብ ላይ፣ ወደፊት የዘላለም ሕይወት ውስጥ የምንገባው በቅዳሴያችን ብቻ ነው ወገኖች። ሙሽራችንን የምናገኝበት ከሙሽራችን ጋር የምንዋሃድበት ይህንን ሙሽራ ያየ ማን ነው ብላ ትጠይቅበት። ምን ያደረገ እንዴ? ስጋውን ቆርሶ ደሙን አፍሶ ድግሱን የደገሰ ሙሽራ በሰርጉ ቀን በልቡ ደስታ ቀን ልጆቹን ያረካ እንዲህ ያለ ሙሽራ ማን ነው? እሱን ነው ቤተ ክርስቲያን ሁሌ የምትፈልገው ወገኖቼ። ዓርብ ላይ ነን የምንለው ለዚህ ነው ወገኖቼ። ይችን ቤተ ክርስቲያን በጣም ልዩ የሚያደርጋት ዓርብ ላይ መኖሯል። ሁል ጊዜ እዚህ ዓርብ ላይ ናት ፖዝ የተደረገችው። መስዋዕቱን ስንሰዋ ሁል ጊዜ አዲስ መስዋዕት የምንሰዋ እንዳይመስላችሁ። ዛሬ ነገር እየለዋወጥን የተለያየ መስዋዕት የምንሰዋ እንዳይመስላችሁ። ዕለተ ዓርብ ሰርጉ ላይ ነው የምንሄደው። የእግዚአብሔር ቃል እንዲህ ይላል፣ የምንባርከው ጽዋ ከክርስቶስ ደም ጋር አንድነት ኅብረት ያለው አይደለምን? የምንቆርሰው እንጀራ ከክርስቶስ ሥጋ ጋር ኅብረት ያለው አይደለምን? ይላል አንደኛ ቆሮንቶስ ምዕራፍ 10 አንድ ነው። በቆሮንቶስ ቤተ ክርስቲያን የሚቆርሱት የሚጠጡት የሚያፈሱት ከየቱ ጋር? ከቀራንዮ ጋር። በምሴተ ሐሙስ የቆረሰው ያበላቸው ያጠጣቸው ዓርብ ላይ የሚፈሰው ለአዲስ ኪዳን ስርየት የሚሆን ደሜ ይህ ነው አላቸው። ሐሙስ ለዓርብ ደግሞስ የቆሮንቶሱ ለዓርብ አንዱ ወደ ኋላ አንዱ ወደፊት እንደሚሄድ እኛ ምናልባት ላይ ገባን ይችላል እንጂ ዓርብ ላይ ነን ያልኳችሁ ለዚህ ነው። እዛ ሰርግ ቤት ውስጥ ነን ያለን ወልዶች። ለዚህ ነው በፍርሃት የምንቀጠቀጠው። ለዚህ ነው ላብ የሚያጠምቅ። ለዚህ ነው እጆቻችን የምንዘረጋው። ለዚህ ነው ልባችን የሚቃጠለው። ቁስሎቹን እያየን ስለቆምን እኮ አንዘልም፣ እንብረከረካለን። ምክንያቱም ዓርብ ላይ ነን፣ ሰርግ ላይ ነን፣ ድግስ ላይ ነን። መኑ ዘሬ መራዊ ዘይጠብስ ሥጋሁ በጊዜ ከብካቡ። እንዲህ ያለው ሙሽራ አይታችሁ ታውቃላችሁ? ዓለም እንዲህ አይነት ሙሽራ አይታ ታውቃለች ወገኖቼ? እስኪ ትንሽ ጠይቃችሁ። እውነት ነው እናንተም ታውቃላችሁ። በቀይ ምንጣፍ ላይ ብዙ ሙሽሮችን ድረናል፣ ኩለናል። እሰይ እንኳን በቀይ ምንጣፍ ላይ የሚረማመዱ ሙሽሮችን እንኳን ዳርን እንኳን ከዋለን። እሰይ ይሄን ሙሽራ ግን ላስታውሳችሁ፣ በቀይ ምንጣፍ ላይ የተረማመደ ሙሽራ አይደለም። እና እስካላችሁ ወይ ቀይ ደሙ ያራሰው ችንካር ላይ የተሞሸረ ሙሽራ አይታችሁ ታውቃላችሁ? መኑ ዘሬ መራዊ እንዲህ አይነት ሙሽራ አለ። ይሄን ሙሽራ ነው ኑና ውጡና እዩ የሚለው በሰርጉ ቀን። እናንተ ክርስቲያኖች አበባ የተነሰነሰላቸው ጽጌረዳ የተበተነላቸው ብዙ ሙሽሮች አይተናል፣ ድረናል፣ ኩለናል። ጥሩ ነው። ግን አንድ ሙሽራ ላስታውሳችሁ። ምን አይነት ሙሽራ? አበባ የተነሰነሰለት ሙሽራ ሳይሆን አበባው ተራግፎ የጽጌረዳው እሾህ የተተከለበት ሙሽራ እንደ ክርስቶስ ያለ የት ይገኛል? ይህን ሙሽራ ኑና ውጡና እዩት፣ ሙሽራችሁን አገኙት ነው የሚለው እኮ። በልቡ ደስታ ቀን በሰርጉ ቀን ኑና እዩት። እንዲህ አይነት ሙሽራ አይታችሁ ታውቃላችሁ? የእሱን ጥሪ ላቀርብላችሁ ብዬ ነው ረዥም ነገር ከማወራ ይሄን የመጨረሻውን ሰርግ ጥሪ ባቀርብ ብዬ ነው። የተወደዳችሁ ክርስቲያኖች እናውቃለን፣ ሙሽሮቻችን ሽቶ የሚረጭላቸው በሜካፕ የሚዋቡ ናቸው። እሰይ ይሁን፣ ሽቶ ይረጭላቸው። እናንተም እኛም እንደውም አንዳንድ ሙሽሮችን ስናፌዝባቸው
ኧረ ሚዜው ድሃ ነው፣ ሽቶ ውሃ ነው አይደለም እንልላቸው። እንዲህ አይነት ሙሽራ አይደለም ለእኔና ለእናንተ የተሞሸረው። እና ምን አይነት ሙሽራ ነው ካላችሁ የተወደዳችሁ ኦርቶዶክሳውያን፣ ይሄ ሙሽራ ሽቶ የተረጨለት ሙሽራ አይደለም። እናስ የአይሁድ ምራቅ የተተፋበት ሙሽራ፣ የአይሁድ ዋልጌ ቃላት የዘነበበት ሙሽራ። እንዲህ አይነት ሙሽራ አይታችሁ ታውቃላችሁ? ለብዙዎች መዓዛ የሆነው ይህ ሙሽራ መዓዛ የተነፈገው ይልቅ ምራቅ የተሰጠው ሙሽራ ዓለም አይታ ታውቃለች? ይህንን ሙሽራ በልቡ ደስታ ቀን ኑና ያማረ ልብስ የለበሱ በክብር ጌጥ ያጌጡ ልዩ የክብር ልብስ የለበሱ ሙሽሮች እሰይ ድረናል፣ ኩለናል፣ ግሩም ነው። እንዲህ ያለ ግን ሙሽራ አይታችሁ ታውቃላችሁ? እንኳን የሚለብሰውን ልብስ ከአናቱ የሚፈሰው ደም ከዓይኖቹ ይጠርግ ዘንድ ሻሽ እንኳን የተነፈገው ሙሽራ በምድራችን ላይ ለክርስቶስ አለ። አንዲት ሴት እኮ ናት፣ በዚህ ማየት ትችላላችሁ። አንዲት ሴት ናት ሻሿን አውጥታ እንኳን የሰጠችው። በተውሶ ሻሽ ፊቱን ጠረገ። በተውሶ ቤት ቅዱስ ቁርባን ስርዓት ሰራለ። በተውሶ ቋንቋ እታንኳ ቆሞ አስተማረ። አንድም ነገር የሌለው ሙሽራ እንጂ ያማረ ልብስ አይደለም። ከበላሶን ሀገር የመጣውን ሰው ጠየቁት ይላል ነቢዩ ኢሳያስ፣ ትንቢተ ኢሳያስ ምዕራፍ 63 ላይ እንዲህ ብዬ ጠየቁት ይላል፣ ልብስህ ስለምን ቀላ ብዬ ጠየቁት ይላል። እሱም መለሰልኝ የወይን መጥመቂያውን ብቻዬን ረግጬዋለሁ አለኝ። ተረጨብኝ ይላል። ያማረ ልብስ አይደለም፣ ደም የተረጨ ልብስ ያየንበት አንድ ሙሽራ ከጌታችን በተሬታ ይሄንን ሙሽራ ይሄንን ወዳችሁት ኑና እዩት። በሰርጉ ቀን የሾህ አክሊል ደፍቶ ስለ ሁላችን እንዴ ካባ ደፍቶ አይደለም፣ የጅራፍ ንቅሳት ተነቅሶ የጅራፍ ሰንበር አርፎበት የሚያርፍበት ጅራፍ ስጋውን እየቦጨቀው እየተነሳ አንዳንዶች እያጋነን ይመስላቸዋል። በፍጹም አይደለም። ቃላት አይበቃው፣ ቅኔም አይበቃው፣ መዝሙርም አይበቃው፣ ስብከትም አይበቃው፣ አይችለው። የምንገልጸው ልንገልጸው ከምንችለው ምናልባት ጥቂት ፐርሰንት እንኳን ምድር አታውቀው አልቻለችው። አቅቶት ይመለሳሉ ጋር ምን ያምን ይችላል? አይችልም። ሰው ሊረዳው ሊናገረው ሊመረምረው እንኳን አይችልም። አቅቶት ይመለሳል። እንዲህ አይነት ሙሽራ አይታችሁ ታውቃሉ እንዴ? ገጹንና መልኩን ከስር ከስር ውበቱን የሚጠብቁለት ሜካፕ የሚቀቡት እኮ አይደለም። ይሄ ሙሽራ የተወደዳችሁ ኦርቶዶክሳውያን ሐዘን ያረበበበት ልቡ ግን በደስታ የሚፈነድቅለት ልጆቹን ስላዳነ የጠፉትን በጎች ስለተሸከመ ምን የሚረባ ልብስ እንኳን የሌለው ላስታውሳችሁ። አሁን ሰሞኑን የሚሰበከው ወለት የሚሰበከው ላስታውሳችሁ። እረኛ የሆነው ለምን ይመስላችኋል? እረኛ እኮ የረባ ልብስ የለውም። እውነተኛ እረኛ የረባ ልብስ የለውም። ለምን እንደሆነ ታውቃላችሁ? በጉ ይሰበርበታል፣ ደም ይደማበታል፣ በጉ ጉድጓድ ይወድቅበታል፣ አቧራ ይዞ ይነሳበታል፣ ሽታና ክርፋት ውስጥ ይወድቃል። እሱን ተሸክሞ ይመጣል። የእረኛው ልብስ ያጌጠ ልብስ አይደለም፣ ያማረ ልብስ አይደለም። እናስ መናኛና የማይረባ ልብስ። ለምን? በጎቹን ይሸከምበታል። ለዚህ እኮ ነው የኖረው ክርስቶስ። ለዚህ እኮ ነው የእውነት የሚኖሩ እረኞች ልከኛ ኑሮ ነው የሚኖሩት። ያሸበረቀ ያጌጠ የደመቀ አይደለም። ማንንም እንዳያሳቅቁ የተመጠ እየቻሉ እንኳን የማይችል እረኛ ነው።
እንዴ እረኛ እኮ ምርጥ ምግብ የለውም ከበጎቹ ጋር ስለሚንከራተት ምግቡን የሚያስበው ለበጎቹ እንጂ እኮ ለራሱ አይደለም። ምናልባትም የሻገተ ምናልባትም ያረፈደ ምናልባትም የመሸበት ምግብ ሊሆን ይችላል። እግዚአብሔር ያሳያችሁ። ሶስት መሰረታዊ ነገሮች የተነፈጉት ነው እውነተኛ እረኛ። ምን? ልብስ የለው አሁን እንዳልኳችሁ፣ ምግብ የለው አሁን እንዳልኳችሁ፣ የቀዘቀዘ መናኛ መኖሪያ እስካላችሁ መኖሪያው የት እንደሆነ ልንገራችሁ። በጎቹ ስር ነው መኖሪያው። ለምን? ኮሽ ሲል ይሰማል፣ ሌባ ሲመጣ ይነሳል። እናስ እንቅልፍ የለውም። እንዲህ ነው እረኛ። ክርስቶስ እውነተኛ እረኛ እኔ ነኝ የሚለው እንደዚህ ነው። ምን ልብስ አለ? ምንስ ምግብ ነበር? ደስታው በጎቹን ማሰማራት ነው። ከለምለም መስክ በቀራንዮ መስክ በትር ምርኩዝ ሆነውኛል፣ አሰማርተኛል። ይህ መስቀል ላይ መስቀል መሰማሪያ ይሆኑኛል። በሞት ጥላ መካከል እንኳን ብሄድ ክፉን አልፈራም። በትርህና ምርኩዝህ እነርሱ ያጽናኑኛል። በፊቴ ገበታን አዘጋጀህልኝ። ከዚህ የበለጠ ምን ገበታ አለ? አሳዝን። እኔ አንዳንዴ የዚህ የከሰዓቱ ቅዳሴ ሳስበው ድክም ይላል። ይሄ ሁሉ ሰው አስቀድሶ ከዚህ ድግስ ከዚህ ሰርግ ሳይሳተፍ ሹልክ ብሎ ሄዶ ጌታችን ምን ይሰማል ይሆን ብዬ ደነግጣለሁ። ወረዱ፣ ተመለሱ። ስንት ጊዜ ወርዶ ተመለሰ አላችሁ ይመጣል። ስንት ጊዜ ወርዶ ተመለሰ። እናንተ ቆነጃጅ፣ እናንተ ክርስቲያኖች መቼ ነው ምናየው ምንዋሃደው ምንቀበለው? መቼ ነው የምር ከቁስሎቹ ጋር ተሳታፊ የምንሆነው? ስንት ጊዜ ሆነ ከቆየ ድግሱን የምንከብ ከድግሱ ማንሳተፍ ምስኪኖች እናሳዝን። ስለ ድግሱ ገናናነት የምናወራ ድግሱን ግን ከሩቅ የምናየው ምስኪኖች እንደኛ ደግሞ ማለት አጨብጭበን የምንሸኝ እግዚኦ ብለን የምንሸኝ እንዴት ምስኪኖች እንደሆነ ያስቡ። ይሄ ሙሽራ ሚዜዎቹ እየተሸከሙ አፈራይ ካሚሉለት ልብሱን የሚያራግፉለት ቬሎ ደግሞ የሚሸከሙለት እንዳይመስላችሁ። መሬት ለመሬት የተጎተተ ሙሽራ እንደዚህ ያለ ፈረስ የተነዳበት ሙሽራ መኑ ዘሬ የምራዊ ዘይጠብሱ ጋር እንዲህ ያለው ሙሽራ ያለ ወይ ኑና እዩ። ለዚህ ነው ቅዱስ ቄርሎስ ስለ መስቀል ሲናገር መስቀል የክርስቶስ የሙሽርነቱ ዙፋን ነው ይላል። በቃ እዛ ላይ ሰው ሁሉ ሰርግ ነው። እኛንም ደግሞ ያጨን እዛ መስቀል ላይ ነው። እኛም ታጭተናል። የት መስቀል ላይ። የተወደዳችሁ ኦርቶዶክሳውያን እንዳትረሱ፣ መስቀል የቃል ኪዳናችን ቀለበት ነው። የክርስቶስ ቀለበት የመስቀል ችንካር ነው። በእኛ ልብ ውስጥ የተተከለው ኪዳን መስቀሉ የሙሽርነት ዙፋን እንዴ! ክርስቶስ በመስቀል ላይ ሞቷል፣ እውነት ነው። ዲያብሎስ ግን በመስቀል ላይ ተገሏል። የማይሻር ሀቅ። ይሄ ቀለበታችን ቃል ኪዳናችን ነው። እስኪ ልጠይቃችሁ፣ ቀለበት ያጠለቀችን ሴት ማን ወንድ ነው ቀና ብሎ የሚያያት? ሁሉም ይፈራት። የዛሬ ደፋር ነው እንጂ ሁሉም ያከብራታል፣ ይጠነቀቅላታል። ዛሬ ነው እንጂ ቀለበት የተራከሰው። ቀለበት ያጠለቀችን ሴት ቀና ብሎ እንደማያያት መስቀሉን ያጠለቀችውን እንዴት አጋንንት ሊያያት ይችላል? በመስቀላችን ራቅና ቃል ኪዳናችንን አፈረስና የአጋንንትና የርኩሳት መናፍስት መጫወቻ ሆና ከሰርጋችን ከቃል ኪዳናችን ከቀለበታችን ራቅና። አያችሁ፣ የእሱ ዙፋን የእኛ ደግሞ ቃል ኪዳን ነው ወገኖች። መስቀል ላይ ክርስቶስ ሰርግ እያደረገ እንደነበረ በሌላ መንገድ ላስረዳችሁ። ታስታውሳላችሁ? አምላኬ አምላኬ ስለምን ተውኸኝ የሚል ቃል ሲያወጣ ሰምታችኋል አይደለም? አንድ ሊቅ ምን ይላል?
ክርስቶስ በዚያ በመስቀል ላይ ሰርግ እያደረገ እንደሆነ የሚታወቀው ስለምን ተውኸኝ ብሎ በመጮህ ነው ይላል። ምክንያቱም ሰርግ የሚያደርግ ሰው አባትና እናቱን ይተዋል። ከዛስ ሚስቱም ጋር ምን ይላል? ሰርገኛ ስለሆነ ነው ስለመተው ያወራው ይላል። እንግዲህ ሰርግን ማን ያደርገው? ሰርግና ሙሽርነት ነው። ሙሽራ ለክርስቶስ ሙሽራ ቢሆን ሰው የተጣበቀበትን ዓለም ይተዋል። የእውነት ቅዱስ ጳውሎስ እንዲህ ይላል፣ እናንተን እንደ አንዲት ንጽሕት ድንግል ለአንድ ወንድ ለክርስቶስ ላቀርብ አጭቻችኋለሁ ይላል። መታጨታችንን እናውቅ ይሆን? እሱ ነው ትልቁ ቁም ነገር። የቃል ኪዳን ቀለበት የመታጨት ምልክቱ ነው። ማጫው ደግሞ የምንቀበለው ሥጋና ደም ነው። ታጭተናል ስላችሁ ሰርግ አለብን ይገባችኋል? ሙሽርነት እንዳለብን ታውቃላችሁ። ለዚህ ነው ሙሽራዋን የምትጠብቅ አንዲት ሙሽሪት የምትኖረው ድንግል ሆና ንጽሕት ሆና ተሰንግላ ተውባ እንደሆነ ሁሉ የክርስቶስ ሙሽሮች የሆናችሁ እናንት ምዕመናን ንጹሕ ሆናችሁ ጠብቁት። ይመጣል። ሙሽራችን አይቀርም። እንደተዘበተበት አይቀርም። እንደተቀለደበት አይቀርም። እንደሌለ እንደተቆጠረ አይቀርም። እንዳፌዝንበት እኛ በቤት ውስጥ ያለነው እንዳፌዝንበት አይቀርም። እንደምናውቀው እየተናገር ሳናውቀው እንድኖር አይቀርም። እግዚአብሔርን የማያውቁ የእግዚአብሔር ሰዎች እንደተባለግን አይቀርም። ይመጣል ሙሽራችን። ሰርግ ለዚህ ሰርግ ንጹሕ ሆናችሁ ጠብቁ። ያለ እድፍና ያለ ነውር ጠብቁ። አሁናችሁ ወደዚህ ወደ መጨረሻው ሰርግ ለመግባት ወንጌል በሰርግ ተጀመረ አላልኳችሁ? ወንጌል በሰርግ ቀራንዮ ላይ ተፈጸመ አላልኳችሁ? የቅዱስ ዮሐንስ ራእይ የሚያበቃው በሰርግ ነው። የቅዱስ ሰርግ ራት ሁሉ የሚያበቃው ምን አይነት ይሆን? ሊና አስቦ ቃላት ሊገልጸው አይችልም። በዚያ ከገባን ብቻ እናየዋለን። እዚህ ትልልቅ ሆቴሎች የሚደረጉ ሰርጎች እንዲህ የሚያስደንቁን ከሆነ ያኛው ራትማ እንዴት ሊሆን ነው? ዳግም እንጂ ይሄ ዙፋን እንዲህ የሚያስፈራ ከሆነ ያኛውማ እንዴት ሊሆን ነው? ይሄ ደስታ እንዲህ ከሆነ ያኛው ደስታማ ሊቀርብ ነው። ለዚህ ለወየነ ዓለም ብለህ ያን ደስታ ልትተው ነው? መቅለለበሰ ዓለም ብለህ ያን ጸዓዳ ዓለም እርግፍ አድርገህ ልትተው ነው? አይደለም። ሰርግ አለብህ። ሰርግ አለ። ተው ይናል። አትጣበቅበት ማለት ነው። አትጣጣ ማለት አይደለም። አትታመምበት፣ አትቆዝምበት፣ አትጣበቅበት። ስትተው ሙሽራ መሆን ትጀምራለህ። አንድ አባት ሲያስተምሩት ሰምቻለሁ። ዛሬ 10 ዓመት አይሲስ የሚባል ሁሉ ጊዜ መስጡኛል ሳወራቸው። አይሲስ 10 ዓመት አለ ቴኒስ መስሎኝ የዛሬ 10 ዓመት ልክ የዛሬ ሳይሆን ሰሞኑን 10 ዓመታቸው አንድ ግብፃዊ አይደል 21ኛው እንደውም የጋና ተወላጅ ወላጆች አይቶ እኮ ነው የገባው። አቤት ታድለው፣ አቤት ታድለው። ወደዚህ የሙሽርነት ጉዞ የሚጨምሩ አቤት ታድለው። እኛ እንጨምር ይሆን እስቲ ያለ አናሳዝን። እንደዚህ ለፍተን አፋችን ቆጭችን ላምስሉ ጾም ስንባረር አናሳዝን። ጨርምት ቁርምት ፀሐይ ተቀጥቅጣችሁ ማለዳ መታችሁ እግራችሁ ተንቀጥቅጦ አስቀድሳችሁ ሳትገቡ ስትቀሩ ሳንገባ ስንቀር አናሳዝን። እንዲህ ያሉት ደግሞ እንዴት ዘለው እንደሚገቡ አስቡ። ለነዛ እንደ 40 ሰማዕታት እኮ ነው። 40 ነበር። አንዱ ሲወጣ ሲያይ 40 አክሊል እኔ ማምን ያለው ብሎ ገባ።
እንደዚህ ለመጨመር ያብቃሉ። እነዚህ ኢትዮጵያውያን ፍቁራን ኢትዮጵያውያን ኤርትራውያን ክርስቲያኖች ሙሽሮች እኮ የሆኑት ብለው ሲሰጡ ሰምቻለሁ። ለምን በቃ ደስታቸውን ጣሉታ። የት ጣሊያን ሊያገኙ የሚችሉትን ደስታ፣ የት ለቤተሰቦቻቸው ሸቅለው ሊልኩ የሚችሉለትን ደስታ። ማዕተባችሁን በጥሱ፣ ክርስቶስን ካዱ፣ ሥላሴን ተዉ ሲሏቸው ምን አረጉ? ይህን ዓለም ተውና ወዴት ወጡ? ወደ ቀራንዮ፣ ወደ ጣሊያን አይደለም፣ ወደ መስቀሉ። ታዲያ ሙሽሮች ናቸው። ለምን ተዋ ሙሽሮች ሆነዋል። ሙሽሮች ሆኑ እንዴ! አይታችኋቸዋል። እኔ መስጡኛል፣ ብንዘክራቸው ደስ ይለኛል። ከለሜዳ አልብሷቸው፣ ቀይ አልብሷቸው፣ አላያችኋቸው? እንደዚህ ታስረው እንደ በግ ሲቆጠሩ፣ አቤት በዝምታ የሚኖሩለት፣ ይህንን ዓለም ትተው እንደ በግ የሚኖሩለት፣ የዚህን ዓለም መከራ ታግሰው በጸጥታ የሚኖሩለት ሙሽሮቹ አቤት ታደሉ። ርኩሰትን ትተው ኃጢአትን ተጸይፈው በንጽህና የሚኖሩለት ሙሽሮቹ አቤት ታደሉ። በየገዳማቱ ያሉት ሙሽሮቹ አቤት ታደሉ። ሙሽራቸውን የሚጠብቁ፣ መብራታቸውን ያበሩ፣ በትሩፋት የሚያሸበርቁ፣ በጭምትነት በዝምታ ጊዜያቸውን የሚጠብቁ አቤት ታደሉ። አባ ፍራንስ ስለሚባል አባት ሰምታችኋል? የሰማዕትነት ቀኑ ልክ ሰማዕትነት ሊቀበል ሲል የሰማዕትነቱ ቀኑ ላይ ምን እንዳደረገ ታውቃላችሁ? በጣም ይደንቃል። የሰማዕትነቱ ቀን ላይ ሊሞት እኮ ነው። ነጭ ልብስ ያለ ወትሮ ለብሶ ወጣላችሁ። ነጭ ልብስ ለብሶ። ከዚያስ ደነገጡና አብረውት የሚሞት አባፋ ማቤ ዛሬ ምን ሆነ ነው ከወትሮ የተለየ ነጭ ልብስ ለብሰ አማረብህ አሉት። አዎ ዛሬ የሰርጌ ቀን ነው አላቸው። የምን ቀን ነው? የሰርጌ ዕለት ይላል ነው። አንተ የሰርጌ ዕለት ታድሉ ይዋሃዱታል። በምን ቋንቋ እኔ አቆም አልችልበትም። ደግሞ ዝም ብዬ ለወሬ እንኳን አይሳካም። እንኳን ህይወት ይገባል። የሰርጌ ቀን ነው፣ የሰርጌ ዕለት ማለት መቼ ነው? የኛ የሰርጌ መቼ ነው? ነጭ ልብሳችሁ የምትቆርጡ መቼ ነው? መቼ ነው ከዚህ ሙሽራ ጋር የምትዋሉ? በልቡ ደስታ፣ ከዚህ የበለጠ ደስታ የነበረው ያዘነውን ደስ ከማሰኘት፣ ያዘነና ልቡ የተከዘ አዳምን ደስ ከማሰኘት ሌላ የክርስቶስ የልቡ ደስታ ቀን አልነበረ። ያቺ የደስታ ቀን ናት። እሱ የመጨረሻውን እስትንፋስ የተነፈሰባት፣ እኛ ደግሞ የመጀመሪያውን እስትንፋስ መተንፈስ የጀመርንባት፣ እሱ የተሰቃየባት፣ እኛ ደግሞ የተፈወስንባት፣ እሱ ወደ መስቀል ላይ የወጣባት፣ እኛ ወደ አባታችን እቅፍ የገባንባት ምን አይነት የሰርግ ቀን ናት! እንዲህ አድርገን እንደምንድነው ይሄንን ቃል ወይም ይሄን ንግግር ወይም ይሄን ሀሳብ ወይም ይሄን ትምህርት ረጅም እንዳይሆን ስለፈለኩ ነው እነዚህን ርዕሶች መለስ ብዬ እንደገና ከመዝሙራቱ ጋር አብሮ ብዬ ጠርጠሉስ ወይም ቱርቱሊያን የተባለው ሊቅ እንዲህ ይላል። ሰው ብቻውን ይሆን ዘንድ ጥሩ እንዳልሆነ እግዚአብሔር ያውቅ ነበረ። ሴቲቱ ከእርሱ ጋር ትሆን ዘንድ ለእርሱ እንደምታስፈልገው ይህም እንዴት ጥሩ እንደሆነ ያውቃል። ይህችውም ሴት መጀመሪያ ማርያም ስትሆን በኋላም ደግሞ ቤተ ክርስቲያን ናት ይላል። ሰው ብቻውን ይሆን ዘንድ መልካም አይደለም አለና መጀመሪያ ለቅድስት ድንግል ማርያም መስቀሉ ስር ለዚህ ማንም ሰጠው። ለዚህ እኮ ነው የተወደደች ቅድስት ድንግል ማርያም ከሰርጉ ቤት ውስጥ ማን ለያ። አቤት ሲያሳዝኑ! ይህች አስደናቂ እናት የሌላቸው ማዕከላቸው እንዳትኖር ያልፈቀዱ፣ ስም አጠራሯን ይጠሉ፣ ዝክሯንም ያልፈለጉ፣ እናትነቷን የገፈተሩ
እዚያ መስቀል ላይ እዛ ሰርግ ቤት እዛ ድግሱ ላይ እሷን ያልተቀበሉ ሲያሳዝኑ ደግሞ እንዴት ነው ሰው ብቻውን ይሆን ዘንድ? እዩ ክርስቶስ በመስቀል ላይ አባት ብቻ አይደለም ወይም አባትነትን ብቻ አይደለም የሰጠን እና ምን ጨመረልን ካላችሁ እናትን ጭምር ነው የሰጠን። ደግሞ አለው አባት ማለት ብቻ አይደለም ደግሞስ እማ ምንላት መጀመሪያ ማርያም ዋላስ ቅድስት ቤተ ክርስቲያን ሰጠ። ማርያምን ከመስቀሉ ስር ይለያት ማለት ነው። ይህችን የተወደደች ቅድስት ድንግል ማርያምን ከዚህ መቅደስ ውስጥ ሊያባርራት የሚችል ማን ነው? ሰርግ ቤት የሚኖሩ መስቀል ስር ያሉ ሁሉ ይህችን ማርያም ተቀብሎ ሌላ ይህችን ቤተ ክርስቲያን ይኖሩባታል። እንደውም አንድ ሊቅ አስደናቂ ቃል ተናግሯል። እሱ መደምደሚያ ይሁን። እውነተኛ ክርስቲያን ልክ እንደ ቅዱስ ዮሐንስ በመስቀሉ ላይ ከተሰቀለው ጌታ ማርያምን ልክ እንደ እናቱ አድርጎ ይወስዳል። ምነግራችሁ እኮ የአንደኛው መቶ ክፍለ ዘመን የሁለተኛው መቶ ክፍለ ዘመን ሊቃውንትን እኮ ምነግራችሁ። አንዳንዶች የኛ ወሬ እየመሰላቸው ብርቅ ይላቸዋል። አይደለም። እውነተኛ ክርስቲያን እንደ ቅዱስ ዮሐንስ ማርያምን መስቀል ስር ያገኛታል። ይዟት ይሄዳል። ፓትርያርክ ሺኖዳ ቅዱስ ዮሐንስን እንዲህ ብለውታል። ሲመሰሉ ሲያሰላስሉ ኮንተምፕሌት አድርገው በተመስጧት ህይወትን የኖሩት ፓትርያርክ ሺኖዳና ነው ይላል። አንተ ቅዱስ ዮሐንስ ይህችን ማርያምን ወደ ቤት የወሰድካት በኑሮ ልትደጉማት የጡረታ ዘመኗ ልታሳምርላት መስሎ ነው? እንዳይመስልህ ለአገልግሎት ሁሉ ውበትህ እንድትሆንልህ ነው ይሉታል። ቅዱስ ዮሐንስ እንዴት መጥቆ እንዲህ አይነት ራእይ ያየ መጥቆ እንዴት ቃል ሥጋ ሆነ ብሎ እንዴት አስቀመጠ? ከሁሉም በኋላ የተጻፈው ወንጌል የቅዱስ ዮሐንስ ወንጌል ነው። ከሁሉ በላይ እንዴት ተራቀቀ ሲል ደግሞ አምብሮስ የተባለ ሊቅ ምን ይላል መሰላችሁ? ማርያም ከምትባል ካስደናቂ እናት ጋር አብሮ በመኖሩ ይላል። አብራት ከሞት ኢየሱስን ታገኛለህ። አብራት ከሞት ማርያም ከክርስቶስ ጋር ትኖራለህ። ይዛት መስቀል ስር ካለ የመስቀልን እናት፣ የሐዘንን እናት፣ የመከራን እናት፣ መገፋትን የቀመሰችን እናት ልታባረራት አትችልም። አብራት ትኖራለህ። አብራት ትኖራለህ። የእውነት ከክርስቶስ ጋር የሚገናኘው ማርያምን ሲገፈቱ ማርያምን በመጽሐፍ ቅዱስ አጣዩ በዝምታ ሲያልፏት ሳይለንት ሲያደርጓት እንደሌለች ሲቆጥሯት ከቶም ቢሆን አልተሰማ። የሰርግ ቤቱ ማጠንጠኛ እንደው ይስፋታል። አቤት ሌላ ነገር ውስጥ ከታችኋለሁ እንጂ ሌላዋ ሰርግ ቤት ራሷ እኮ ቅድስት ድንግል ማርያም ናት። ቃልና ሥጋ የተዋሃዱባት ልዩ ሰርግ ቤት ነው መስዋዕት አራት በሉት። ታዲያችን ብቻ አይደለም። እውነተኛ ክርስቲያን ከሆነ እንደ ቅዱስ ዮሐንስ እሷን ይዛት ይላል። ቱታን ይዛት ይላል። መጥምቀ መለኮት ቅዱስ ዮሐንስ ትሁት ነው። ገና ያገኛት መጀመሪያ እሷን ነው። በማህፀን ቅኔ ሲያቀርብ ሲዘል እሷን እኮ አይተው ልጇን ደግሞ ሰማ። ከዚያ በኋላ እኮ ነው በረሃ የገባው። የተወደዳችሁ እህቶቼ የእመቤታችን የቅድስት ድንግል ማርያም አኗኗር ታያችሁ፣ እመኑኝ ትመንናለች። በእውነት ብዙዎቹ ሊያዩዋት ይጓጓሉ። ብዙዎቹ በጥንቱ ዘመን እንደውም አንዱ እሷን አይቶ ልጇን አምላክ ነው የማይል የለም ይላል። አምላክ መሰለችኝ ይላል። ምን አለ እንደው ምን አለ እንደው እንዲህ ላሉ ሰዎች ለማይፈልጓት ሰዎች ይቆያል።